ዓለም አቀፉ የውሃ ምርምር ኢንስቲትዩት ከሌሎች አጋር አካላት ጋር በመሆን በኢትዮጵያ በፀሐይ ኃይል የሚሰራ የውሃ መሳቢያ ሞተር ለአርሶ አደሮች ማስተዋወቅ የጀመረው የዛሬ 9 ዓመት ገደማ በአርባ ምንጭና ስምጥ ሸለቆ አካባቢ ነበር። አርሶ አደሮችም ቀደም ሲል ከሚጠቀሙበት በናፍጣ ኃይል ከሚሰራው ሞተር ጋር በማነጻጸር ልዩነቱን እየተረዱ ይገኛሉ። አንደኛ የናፍጣው ፓምፕ ከቦታ ቦታ ታንቀሳቀሳለህ፣ ጉልበት ይቆጥብላል። ሶላሩ ጭሶች ሊኖሩ ይችላሉ። ያ ሁሉ ብክለቶች ሁሉ አሉ። በጄኔሬተር እዛ ጋር ዘይት ይፈሳል፣ ቤንዚን ይፈሳል፣ ናፍጣ ይፈሳል። አካባቢውን በርን ሊያደርገው ይችላል፣ ያቃጥለዋል። አረሞች፣ ሰብሎቹን ሊጎዳቸው ይችላል። አርሶ አደሮች በፀሐይ ኃይል የሚሰራ የውሃ መሳቢያ ሞተር ተጠቅመው የመስኖ ስራ መስራት ከጀመሩ በኋላ ምርታማነታቸው እየተሻሻለ ይገኛል። በጣም ለውጥ አለው። ቀይ ስር ተክለን ማለት ነው። በዚህ ሶላር ማለት ነው። ዛጓሮ ላይ ነው ተክለነው ማለት ወደ 10 ኩንታል ቀይ ስር አግኝተናል። በብር ደግሞ ሲተመን 2500 አንድ ኩንታል ሽጠን ሲደመር ያው እስከ 20 ምናምን ሺህ ብር ሽጠናል። አቮካዶ በደንብ አፍርቷል። አሁን አንዱ አቮካዶ 75 ኪሎ ለቅሜበታለሁ። በፊት ግን ብዙም አያፈራም፣ 25 ኪሎ ራሱ አያፈራም ነበር። ቴክኖሎጂው መስፋፋት ይኖርበታል። በጥቂት አርሶ አደሮች ተሞክሮ የታየው ለውጥ ዘላቂነት ባለው መንገድ መቀጠል ይኖርበታል። ይሁንና አርሶ አደሮች ቴክኖሎጂውን በስፋት ለመጠቀም በቂ የብድር አገልግሎት ማግኘት እንዳልቻሉ ይናገራሉ። ሶላሩን በስፋት ለመጠቀም ችግር የሚሆንብን ነገር ምንድነው? ብድር የማግኘት አሁን ፋይናንሻል እጥረት አለብን። ግብርና አንዴ አክሳሪ ነው፣ አንዴ አትራፊ ነው። ስለዚህ ያንን እጥረት በሚኖር ሰዓት ያ ብድሮች ሰፊ ለረጅም ጊዜ የሚሆን ብድር ካልተመቻቸልን ኖሮ ያንን ነገር መግዛት አንችልም። የፋይናንሲንግ ሜካኒዝሙ ራሱ ግልጽ መሆን አለበት። አንድ ፋይናንሲንግ ሜካኒዝም ብቻ ላይሆን ይችላል። ኮምባይንድ የሆነ የተለያዩ የፋይናንሲንግ ሜካኒዝሞችን እንደ ኮንቴክስቱ አድርገን ይሄንን ስኬል የሚደረግበት ሁኔታ ማመቻቸት የግድ ያስፈልጋል። ለአርሶ አደሮች ጠቃሚ የሆነው ይህ የፀሐይ ኃይል ቴክኖሎጂ ዘላቂነት ባለው መንገድ መስፋፋት ይኖርበታል። አሁን ባለው በፓይለት ደረጃ የምንፈልገውን ውጤት ማምጣት አንችልም። ስለዚህ አንደኛ ብዙ ገበሬዎች ጋር መድረስ አለበት፣ ያውም በፍጥነትና ሰስተነብል በሆነ ወይ መድረስ አለበት። ይሄ ስኬሊንግ እንለዋለን። እንዴት መሆን አለበት ለሚለው እንግዲህ አንዱ የበንድሊንግ ኮንሰፕት ነው። ነገሮችን አንድ ላይ አስሮ ለገበሬው አጠገቡ የማቅረብ ጉዳይ ነው። የበንድሊንግ ኮንሰፕት ስንል ለሶላር ፓምፑ ማቅረቦት አንዱ ነገር ነው። ሁለተኛው የውሃ አቅርቦት ነው። ሶስተኛው የፋይናንስ አቅርቦት ነው። አራተኛ የአፈር ልማትና ጤናማነት ወይም ምርታማነት ጋር ተያይዞ ሊሰሩ የሚገባቸው ጉዳዮች ናቸው። ሌሎችም አብረው ከመስኖ ጋር ሊሄዱ የሚችሉ ነገሮችን አንድ ላይ አስሮ በአንድ ቦታ ላይ የማቅረብ ጉዳይ ለስኬሊንግ አፕ ትልቁ ሚና የሚጫወት ነው ማለት ነው። የአርሶ አደሮችም ሆነ የመንግስት ፍላጎት ምርትና ምርታማነትን ማሳደግ ነው። ይሁንና የፀሐይ ኃይል የግብርና ቴክኖሎጂ መስፋፋት እንዳይችሉ ያደረጉ ችግሮች መቀረፍ ይኖርባቸዋል። የፋይናንስ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና መንግስት የየድርሻቸውን ሊወጡ ይገባል።